በአንድ የገጠር ቦታ በደቡብ ፈረንሳይ በእግሩ ለሚጓዝ በቅርበት የሚታይ በሌጋርድ ቡካየር ትንቱን በተባሉ ትናንሽ ከተሞች ሰፍሮ በመሃሉ ከአውራ ጎዳናው ደርዙን ዳሩን ከጠርዙ ጋር አንዲት አነስ ያለች ሆቴል መሳይ ነገር ረጅም ቆይታ አንዴም ላለፈባት መቼም አትረሳም። ለ8 ዓመታት በዚህችው ቦታ ካዳሮስ የሚባል የሆቴሏ ጌታ በማርሴል የኖረ ልብሰ ሰፊ ሲሆን ሆቴሏ በአገሩ እንኳንስ ልትይዝና እንደው ላይ ስሙላ የባለቤቷንም ፍላጎት አትሞላ። ከስሟ በስተቀር ባልና ሚስታችሁን በቅጡ የሚያኖር ገቢ እንኳን የሌላት ድክም ያለች ቤት ናት። ሚስቲቱን ብትሆን በንዳድ በሽታ ለብዙ ዓመታት ከሳስታ ገርትታ ከአልጋ ተቆራኝታ ብዙን የቆየች ደቃቃ ሴት ነበረች። ሁልጊዜም ኑሯን የባሏን ደህንነት ስታማርርበት እርሱ ሁሌ የሚላት የእርሱ ትእዛዝ ነው የብዙን አያምጣ የሚል ቃል ብቻ ነው። ደግማ እንዳትቀቀል አንድ ቀን ረፋድ ላይ እርሷን ማስታሞ ካዳሮስ ሆቴሏ በረንዳ ላይ ቆሞ ተክዞ ሲያስተውል ፈዛዛውን ጎዳና ከሩቅ ወደ እርሱ አንዱ ፈረሰኛ ፈጥኖ ሲገሰግስ ከሳው ሲመለስ ይኸው ፈረሰኛ ላይ ነው ሲጠጋ ካባ የለበሱ የኢጣሊያ ቄስ እርሱን ፍለጋ እንጣታቸውን አውቆ ሆዱን ባርባር ብሎት ቆመ እዛው ተደንቆ። ፀሐይዋ በሙቀት እንዲያቤት በረታም ቄሱ ወፈር ያለን አይነግሩን ጥምጥም ባናታቸው ቢያስሩ ተረሳው ሀሩሩ። ቀደም ዘለግ ያሉት ፈረሰኛው ቄሱ ሆቴሉ በረንዳ ዋና በር ሲደርሱ ዱብ ብለው ወርደው በግንባራቸው ላይ የተንቸረፈፈው ላብን በማዕረብ ጠረግ አድርገው ቀጥታ ወደ እርሱ መንገዳቸውን ያዙ። ለአፍታም በአትኩሮት እርሱን እያጤኑ ጥርት ልቅም ባለ የጣሊያን ቋንቋ ጉዳይ ሲቀጥሉ ካድሮስ የምትባል አንተ አይደለም ቢሉ ምንም ባይረዳ በነገሩ ዙሪያ አሁን አባታችን ምን ልርዳው ታዲያ ቄስ ቦስኒ ይባላሉ። ጉዳዩ ያው ነው። ለመሆኑ አንተ በማርሴል ነበርክ ልብስ ሰሪ አይደለክ? መጨረሻው ባያምርም አሁን ሰርቻለሁ። የማርሴል ሙቀቱ ሰውን ሁሉ ራቁቱን በግድ እያስቀረው የኔ ልብስ መስፋት ምን ጥቅም ሊያመጣ? ይልቅ ለሙቀቱ ይቅረብ የሚጠጣ። እስኪ አንድ ጠርሙስ ጠጅ አምጣና ነገር ጨዋታውን እንቀጥላለን። ወይን ጠጅ እንደመጣ ጥቂት እንደቆዩ ቄሱ እጃቸውን በጠረጴዛው ላይ አኑረው እያዩ በርጩማ ወንበር ላይ ተኮፍሰው ሲያይ ከሀሳብ ሲመለሱ ብቻህን ብለው ጥያቄን ሲያነሱ ከወይኑ ጠርሙስ ሞልተው ወደ ብርጭቆ ከጠረጴዛው ላይ ሲያኖር ተጠንቅቆ እርሱ አንዱ ብትሆን ያልጋ ቁራኛ እንደ ጣነፍስ ያለው እንደ ብቸኛ እንዳለች አይቆጠር በደዌ በስር ሆና መቼን የገምቼ አግብታ አለካ ቄሱ በመገረም በሚስት ተባረካ። የገበያ ዋጋን እንደሚተምን ሰው በሚያጠኑ አይኖች ምስቅልቅል ያሉትን የቤቱን ዕቃዎች በጨረፍታ ቃኝተው ጠጁን ሲቀበሉ እርሱም እየሳቀ ጨዋታን ሲቀጥሉ ሀብታም እንዳልሆንኩ ማወቅ ይችላሉ። ምን ይደረግ ብለው በዚህ ዓለም ጣጣ የልብ ንጽሕና ወጋውን እያጣ ሰው ሁሉ ለመክበር ተንኮል አብሮ መጣ። ቄሱ ካዳሮስን በትኩረት ምርምር ፊቱን እያዩ ወቀል ሲያሰማምር በላዩ እርሱም እርሳቸውን እየገመገመ ግራ ቢገባቸው ቃላቱን ደገመ። እኔ መኩራበት ብቸኛ ጸጋዬ አሁን ንጽሕና ንጹሕ ሕሊናዬ። እርሱን ለሚያውቁትም ዛሬ ላይ ጸጋ ብዙዎች ያልታደሉ ወሬ ነው ሁሉም ጋር። የምትናገረው ከሆነ ከልብ በእውነት መታደል ነው ተንኮልም ይቅርብ። ኮስተርተር ብለው የኋላ ጊዜው ቢያጥር ቢረዝም አቀኞቹም ሆኑ አስመሳዮቹ ሁላ ለቅጣት ሽልማቶችን ሊቀበሉ ሰፍረዋል አቃሯል። እርግጥ በመካኑ ማለቱ ግድ ነው። ካድሮስ በቸልታ ቄሱን እያያቸው ሲቀጥል ሙገቱን
ታዲያ ምን ያደርጋል? ሁሉም የየእምነቱ ለመቀበልና አላለመቀበልም ተጠብቋል መብቱ። ፍርጥርጥም እንዳሉም ተሳስታለች። የምነግርህ ሀቅ እኔው በገዛ እጄ ላረጋግጥልህ ቤት መጥቼ ምን ደግሞ ምን ሊያመጡ ማንን እንሸልሙ ማንን እንዲቀጡ ከሁሉ አስቀድሞ የምፈልገው ሰው አንተ መሆንን አሁን ላረጋግጠው። መልካም ከ14 ዓመታት በፊት ትዝ ካለ 1814 ገደማ በስራ ላይ ሳለ ኢድመን ዳንት የሚባል በማርሴል የኖረ መርከበኛ ነበር። ወንጀል የታሰረ እንዴታ እንደዚህ በቶቶ ከንቱን የቀረ ገራገር ወንድሜ ወዳጄ ኖረ። ከልብ ወዳጆች እርሱ አይደለው አለኛ። የሚያውቁት ከሆነ በልንገሩኛ። ሕይወት እንዳለና ከስር እንደተፈታ የኑሮውን ሁኔታ ያውቁ ይሆን ሁኔታ? አሁን ወጣት ብርቱም ቢሆን ምንም ሳያልፍለት እንደጎሰቆለ እዛው በእስር ቤት በሞት ተገላገለ። ብለው ሲያረዱት እያጠኑ ገጹን እንባ ሞልቶት አይኑ ሐዘኑ አስግጎት እንደተቋቆረ ከአንገቱ ዘንበል ብሎ እንዳቀረቀረ ካናቱ አስሮ በተመተመበት ማረም እንባውን ሲያብሰው አዩት። እኔን ያልታደለ ምስኪን ይኸው በትካዜ ሆኖ የልጇ አሟሟቱ ሁሌም ላጣን ነው የአምላክ ቸርነቱ ብዬ ለነገርኩ ማስረጃ ሆነው እኮ የዓለም ሰቆቃ በሰው መገፋቱ እያደር የሚብስ ላይ ቃል መጥፋቱ አይጉድ ወይ ወዳጅ ኢድመን ተወዶ ይመስለኛል ይጠይቁ ቄሱ። አሁን ባዘኔታ መልሱ በደስተኝነቱ እንደቀናውበት ባልክድሜ ዛኔ በጣም የምወደውን ጓደኛ ነው ለኔ። እውነቴን ነው ስሙኝ፣ ለአጭር ጊዜም ቢሆን እንዲህ ያለ ቅናት ውስጥ ያደረብኝ እንደ እግር እሳት ነው የሚለበልበኝ። ድንገት የመጣበት ክፉ የግፍታ ምንጊዜም ከአንጀት ፈጽሞ አይወጣ። ለመሆኑ እርሶስ በደንብ ያውቁት ኖራል? እርሱም ይጠይቃል። ሕይወቱ ልትወጣ በቋፍ ስትንኳለን በነበረ ጊዜ ተጠርቼ ነበር ለከበድ ኑዛዜ። ፈጣሪ ያለ ጌታን እየጠራ የታሰረበትን ምክንያት እንደማያውቅ ነግሮኝ እንዴት እንደምራ ከአንድሮስ ተሰብስቶ ለቄሱ ሲያወራ እውነት ነው አይችልም ያውቅ ይህን ሴራ። አቤት ምስኪን መሆኑ ፊት የማይቃጣ ተንኮል የማይሰራ። ቄሱ ሲቀጥሉ ራሱ የማያውቀውን የእስሩን መንስኤ አጥርቼ በደሉ ለነፍሱ ምሕረት እንዳደርስ ጸሎትን አጥብቆ ነው ያለኝ። አብሮት የነበረን የእንግሊዝ ከበርቴን በቅርቡ እርሱ ጋር ለመን ሲማቀቅ በወህኒው ስፍራ ረዳት ስለነበር ኢድመንድ እንደወንድሙ ከዘር እንደወጣ ከሀብቱ እንዳቅሙ ትልቅ ዋጋ ያለው አልማዝ ስለሰጠው ለጠበቆች ሰጥተው በማምለጡ ፋንታ ንጽሕና የታውቆ ምናልባት ብፈታ ለመተዳደሪያ ይሆነኛል ብሎ እንደያዘ ኖረ ተስፋን በልብ አዝሎ። ቁልጭ አይኖቹን ጉልጉሉ እያወጣ እርስዎ እንደሚሉኝ ብዙ የሚያወጣ አልማዝ ይመስለኛል እንደኔ ጌታ አይደል እንዴ ጌታ? ለቋመጦ ከአንድሮስ ቄስ ሙስሊ ሲመለስ እርግጥ ለምድራዊ ሁሉም ነገር ቢሆን ዛሬ አንጻራዊ 50,000 ፍራንክም ይደርሳል በዋጋ ሲሉት እያነቀው ደርሶ እየተጠጋ እኔ መች ገመትኩኝ 50,000 ነው ያሉኝ። እንግዲያው ስማኝ ውሳዜውን አድራሽ ኢድመን ሲያደርገኝ እንደዚህ ነው ያለኝ። 3 ወዳጆች አሉ በአጭር ዘመኔ ጮኛም አለችኝ እማያት እንዳይኔ። ሁሉም እስከዛሬ አድራሻዬን አያውቁም መሞት ወይ መኖሬ። ከልብ ወዳጆቼ ከአዳሮስ አንዱ እንዳለ ካድሮስን ሲነዝረው አይኑ እየዋለለ ሌላው እንዳንገረድ እያለ ቀጠለ። ሶስተኛው ሰው እንኳን ቢቀናቀነኝ ውስጥ ይነግረኛል እንደሚወደድ የእርሱ ስም ፈርናንድ ነው የሚስቴ ሜርሲደስ። እነሆ ለሁሉ አደራዬ ይድረስ። ወደ ማርሴል ሄደው ሸጠውቴና አልማዝ 5 ቦታ ከፍለው በዚች ምድር ላይ በንጽህና ስጓዝ ከአንጀት ለሚወዱኝ ለእነዚሁ ሰዎች እባክዎን ይስጡልኝ። እርሱ የጠቀሱት 4ቱን አይደለ እንዴት ለ5ቱ ክፈሉልኝ አለ። ካድሮስ ከማለቱ 5ኛውማ ነበር ሟች አባቱ። ማርሴል ነው የሰማሁት ቆይቶ መሞቱ። ግዴለሽ መስለው ቄሱ ለሐዘኑ
ንግግራቸውን በፍጥነት ቀጠሉ። የአባቱ ሞት ግን ዘመኑ ረዝሞብኝ ስለ አሟሟቱ ዝርዝር ታሪክ የለኝ። ምን ነበር? ምን ነገር ይኖራል አንተ የምታውቀው? ጴጥሮስ በሙሉ ልብ ከማንም በላይ ነው። ከእርሳቸው መኖሪያ ምቱን ቤት በኪራይ እኖር ስለነበር ሁሉንም ስለማይ ልጁ እንደጠፋ 1 ዓመት ሳይቆይ ምስኪን ሽማግሌው ከዚህ ዓለም ተለዩ። አዎ ልጁ እንደጠፋ 1 ዓመት ሳይቆይ ምስኪን ሽማግሌው ከዚህ ዓለም ተለዩ። በምን ምክንያት ሞተ? እርሱ ላይ አፈጡ። ዶክተሮቹ ቢሉም ጨጓራ ተልጦ ሐዘን እንደሆነ ቢታመን በሚያውቁ እኔ ስለነበርኩ እዛው ላይ በፎቁ የሞቱት በእንትን ነው ብሎ ንግግሩን በፍጥነት ሲገታ ታዲያ በምን ሊነሱ እየቃጡ በረሃብ እጅግ ደነገጡ። ራምናት ግን ቄስ ሙስኒ በቁጣ ከበርጩማቸው ላይ ዘለው እንደ ቤታ ራስንም ለመግዛት እየተናነቁ እንዴት ግን በረሃብ በማለት ጠየቁ። በፈረንሳይ ምድር ጥጋብ በሞላበት እንስሶችን እንኳን በማይፈርቡበት የትስ ሀገር ቢሆን አያውቅም የትም በመንደር ለሚዞን ባለቤት አልባ ውሻም ቁራሽ ቂጣ ነገር የሚጥል አይታጣም። በሕዝበ ክርስቲያኑ ዙሪያውን ተቃርሎ አንድን አረጋዊ ረሃብ ገደለው ብሎ እንዲህ ያለ ወሬ እንዴት ነው የሚሆን ከጥንት እስከ ዛሬ? እውነት ነው ብሎት ከደረጃ በላይ ልክ በዛም ሰዓት አይሞት ጴጥሮስ አትለፍልፋ ገገምተኛ ሚስቱ በንዴት ተንዘብዝፋ ባሏ ላይ አኩርፋ ምንድን ነው የምትል? ታርፍ ነው የሚሻለው። ቄስም በቅሬታ ሲያዩ ወደ ፎቁ የጴጥሮስ ባለቤት መሆኗን አወቁ። በቤትም ብትሆን ወሬውን ለመስማት ራሷን በጉልበት እንደቀበረችው ለረጅም ሰዓታት በደረጃ ሆና ሁሉንም ቃል በቃል ታደምጣቸው ኖሯል። ለወሬው ተሻለሽ እናስ ምን አገባሽ? መምሽን አስታምር ለአሁኑ ይልቁ ጴጥሮስ ከፍቶት ስቶን ባለቤትሽ ሁሉን በግልጽ እስካወራ ምንም ነገር የለም። በሜዳም ያስፈራ እንደማይደርስን ምንም አይነት ጉዳት አረጋግጣለሁ። አታስቢም መቤት። እሷም በአይነቱ ሁሉ ያልታወቀ ቃላታው ጥምጥማ ጭንቅላቷን ደፍታ ወሬውን ብትሰማ እጅግ እንደጋውቃች በሀገር የሸነዳድ መንቀጥቀጥ ጀመረች። ሁሉን እንዲናገር ብትፈቅድም ለባሏ አንዲት ቃልም እንኳን ሊያመጣት አትችልም ለወሬ አመልባ። እንደዚህም ሆኖ የሰቆቃ ምቱ የጠየቀው ወዳጅ እንዴት መታጣቱ! አዎ እንደዚህም ሆኖ የሰቆቃ ሞቱ የጠየቀው ወዳጅ እንዴት መታጣቱ! ቄሱ እየሞገቱ አይደለም ውለታም አይረሳም። ቅዱስ ነው። የርሲደስም ብትሆን ካሰሩ ሞራል ሙሉ እንክብካቤ አድርገውላቸዋል። ገና ሽማግሌው አሁን እንደሚሉኝ ወዳጅ የሚለው የቅርቡን ሰው በርናንድ በአጠገባቸው እንዳይገኝ በማገድ ቀልባቸው እንደጠላው በደንብ ነው ማውቀው። ጴጥሮስ እያወራው ቄሱ ገብቶ በማለት የልብ ባልንጀራው አልነበረ ኖሯል እያለ ሲጠይቅ እመቤት ካደረው ሲቅጣም ሳትጠይቅ አንተ ሰው ለወሬ ለቃል በመጠንቀቅ ቀድሞ መርምሮ እንደሚሻለዋል ብላ ስትደነፋ ጴጥሮስ ለተግሳጿ የሰጣት አጸፋ በመሰላቸት ፊት እጅግ የተከፋ እስቸት እያለ እንዲያ እንኳን አይደለም እንዴት ነው የሚሆን የአንጀት ወዳጁ ጮኛውን ጠምዶ ከቤቱ ከደጁ ይህን ወንድ ልቦን አንድ ወርቅ ቢጠር ምስኪን ሁሉን አማኝ አይደለም ተጣራ ጠላትን ሳይለይ ቀረ እንጂ ሰው ሀገር አይቀጡ ቅጣት በቀጣቸው ነበር። ጴጥሮስ ሲተክዝም ቄሱ አጠናና ታዲያ የጥላቻቸው መንስኤ ምን ሆነና እያለ ቢጠይቅ ጴጥሮስ በችኮላ አሳምሬ ነው ማውቅ። ይህን ጊዜ ሚስቱ ተሞልታ በቁጣ ነገር እንዳይመጣ እባክህ ተለመነኝ ቢያመኝም እኮ ሚስትም ጭምር ነኝ እንዳለች ከበደርኩ አሁንስ እውነት ነው ፈተፈትኩት እኮ። ቄሱም በመደረብ አትሻም መናገር ምንም ስለማይበጅ እዚሁ በእኛ ይቀር ይድመን ኖሮ ዛሬ እኔም ከእርሱ አብሬ ጠላቶቹን ሁሉ ሊለይ ቢጠይቀኝ ለድረጥ አድርጌ እነግረዋለሁ። እርሱ እንደሚሉኝ ሞቶ ተቀብረዋል። ከማንስ ሊጣላ ማንንስ ሊበቅ ይልቅ ያለፈውን እንዳልሆነ ቆጥረን እንተው ሁሉን አሁን። ታዲያ ለእነዚሁ መሰሪ ጓደኞች ለታማኝ ሰዎች የተዘጋጀውን ኑዛዜ ልስጥ እንዴ? ኧረ ፍጹም ያድምጡ እስኪ አንዴ። እንዲያውም ይህ ሁሉ የኢድ ምንድን ኑዛዜ ለእነሱ ምን ደብቶ አሁን በዚህ ጊዜ በጥልቁ ውሃ ባህር ጠብታን መጨመር
ቢሆን ነው መምህር እመቤት ካድሮስም ስታጸፋ ከእነርሱ አንዱ እንኳን ድራሽ ሊያጠፋ በትንሽ ወጣቱም እንዲችል መች ጠፋ። እስከዚህ ኃያላን ከበርቴዎች ሆኑ ቄሱ በአግራሞት ቀናቸው ዘመኑ። የእነርሱን ታሪክ እስካሁን አያውቁም። ምነው አባታችን አገሩም የሉ እኔ መች ሰማሁኝ። እስኪ አንተው ንገረኝ። ካድሮስ ተመስጦ ለደቂቃ ፋታ ረጅም ነው ታሪኩ አለ እያመነታ። ይህ ግን ይብቃለው። እርሶስ ምን ይላሉ? እርሶስ ይላሉ? የሚያስገድድ የለም። ቄስም ትዝዛሉ። በግድ የለሽ መሰል የሚያነጋገር ቃላ ምርጫ በመሆኑ እዚሁን ምስጋና እኔም ልሂድና ከኪስ እያወጡ በእጃቸው በመያዝ እኔም ልሂድና ልሽታ ይናልማዝ ብሎም ሳያበቁ በተኩለች ላጫሂኑ እያየው ደንቁ መፍለቅለቅ ሲጀምር አይተው እየነቁ ታያለሽ ሲል ድንገት ሚስቱ ላይ ሲባርቅ አልማዝ ብላ ጮኻ ከደረጃ ሳትወድቅ ቁልቁልታችን ወርዳ ፈታ እንደቆመች ከየት መጣ አብያብሽ ከየት መጣ አብያብሽ አልሰማሽም እንዴ? እስኪ አድምጪ አንዴ። ሂድ መንደርሳቸውን ቃል ግቡልኝ ብሎ ለወላጅ አባቱና ለእጮኛው ሜርሲደስ ኑዛዜን ወስኖ እኔን ከነ ፈርናንድ ዳንግለር መድቦኝ ተካፋይ አረገኝ። መቼም እንዳልክ እመቤት ካድሮስ ብሎን ስታወድቅ የትስ ሀገር ነው ከአዲስ ሁሉ ኑዛዜ የሚወስድ? ኧረ ይቅር በሉ። በደቦ እየወቁ ዶልተው ያስገደሉት ቀላል በመሆኑ ኑዛዜ እንዲወስዱ ተመኘ ከሆኑ ይስሙ ማገት ለዚያ ነበረ። ካድሮስ እያመረረ እውነቱ ሳይያዝ አስገዳይ መናዘዝ ምሕረት ለማይገባው አብሮ እንደማካፈል ከጥፋት ኩነኔው። ቄስም በእርጋታ አልማዙን ኪሳቸው ደግሞ እየመለሱ ያንተ ግምት ነው እርሱ። እባካችሁ ለአሁኑ የኤድመንድ ጓደኞች አድራሻ ንገሩኝ። የሞት አደራዬን ከላይ ለማውረድ ለእፎይታዬ ልሂድ። የካድሮስ ግንባር ሲረጥብ በወዙ ቄሱ አስተውለው እንደሚሄዱ ሁሉ በሩን እንደያዙ ወደ ፈረሳቸው አሻግረው እያዩ ደህና ሆኖ ብለው ገና ሳይለዩ ሲደነጋገሩ ውሎ ሆኖ ግራ እርስ በርስ ተፋተው ካድሮስ ሲያወራ ምን ትቀልዳለህ? ቄሱ እንዲህ ካሉ የእኛ እኮ ሊሆን ነው አልማዙ በሙሉ። መቼስ ቄስ አይዋሽ የሚያል በፈጠራ በርበርታ አለችው ስትሰጥ አደራ ሚስት። በፎቅ መወጣጫ ቀስ ብላ በዘዴ ጉልበቷን አማጣ እንደ ልጅ በዳዴ የደረጃውን ጫፍ ለመርከት እንዳለች ስትቅነኝ ታች ታች አጤናው ጉዳዩን ስትል ሽክባይቶ አጤናው ጉዳዩን ስትል ሽክባይቶ እሱን አትነግሪኝም አላት ልቡን ሞልቶ። ቄስም እናስልቶ በአመቹ ጊዜ ወደ እነርሱ መጥቶ ምን ወሰናችሁ ብሎ ልክ ሲጠይቅ ካድሮስ ሳይሸማቀቅ አንድ ባንድ ማስረዳት ነበር ግልጽ መልሱ። እንዲያ ነው የሚሻል። ቄስም ተመለሱ። መናገር የማይገባ ነገር አስለፍልፌ ለወሬ ጥማት ብቻ እንደው ተንሰፍስፌ የመጣው እንዳሉ እንኳ መቼም ታውቀዋለህ። የኤድመንድ ቅርስን ግን በአግባቡ ማካፈል የነፍስ አደራ ነው ለጽድቅ የሚከፈል። ካድሮስም ጉንጮቹ በተስፋ እየቀሉ እርግጥ ነው እውነቶትን አሉ። የሚገባውንም እርሶ በውል ያውቃሉ። አትነግረኝም ታዲያ? አንድ ነገር ብቻ ቃል ግቡልኝ ቅድሚያ። እላ በነገርኩት ጉዳይ ያደርጉ ያሻው ከኔ እንደሰሙ አያውባኩት። ሰዎቹ በስልጣን በሀብት አቅማቸው ብርጭቆ እንደመስበሩኝ በፊታቸው እኔን ለማጥፋቱ ምንም አይገዳቸው። ቄስም ደግሞ እኔ የተነገረኝን ሁሉን በዘመኔ እንዳላባክነው የትኛውን ቦታ ክህነት ያግደኛል። ይግባ አመኔታ። ዋናው ገቢ እኮ የነፍሱን ኑዛዜ በአግባብ መፈጸም ነው ሳይዘገይ በጊዜ። ይልቅ ያለምንም መሳቀቅ ፍራቻ ግልጹን ተናገረኝ ያወቀውን ብቻ። የምትጠቅሳቸውን ሰዎች ስልጣንና ላላውቅ እችላለሁ መቼስ ሆንኩና። ደግሞ እንደምታይ
እኔ በዜግነት ከጣሊያን እንጂ ፈረንሳይ አይደለሁኝ። እንደፈጸምኩለት የሟቹን ትዕዛዝ ገዳም እገባለሁ በቶሎ በጊዜ። ጠርጣሪው ወኖ ሲያምናቸው ከልቡ እንግዲያውስ ለእርሱ በልብ ወዳጅነት የቆሙት ከቅርቡ ለእኔም ቅርብ ስለሆኑ በደንብ አውቀዋለሁ ታሪካቸውን ሁሉ። ለአፍም የሚከብድ አሳዛኝ ታሪኩን እርሱም ሰምተውታል። ላይ የስሩን አሁን ሟች ነግሮኛል። ውሉን ለመፈጸም ስነ ስርዓቱ ሊጀምር ገደማ ተስፋማ ነበረ። በሰርጉ ዋዜማ ወዳጁ ሞረል ግን ወዲያው እንደሰማ ምንም ሳያቅማማ የክሱን ምክንያቱን ለማጥራት ሲታትር ድንገት የስራቱን አባት እንደሰሙም ይህን ክፉ ዜና ሰው ሁሉም ቢያጽናና ሌሊቱን በሙሉ እንቅልፉን ሳይላቸው በመንቆራጠጥ ነው ሌት የነጋላቸው። እኔ በምኖረው እርሳቸው ባሉበት ምድሩም ስለነበር ወዲያ ወዲህ ሲሉ ፍጹም በመሸበር ሲመላለሱበት በባዶ ቤት ሆና እኔ ስለነገሩ መችተኛውኝና ከጣሪያ የሚሰማም የጭንቅ እርምጃቸው በደረቴ እንዳለ ልቤን እየወጋው ውስጤ እየደማ መሃሉን ስሰማ ድካም ድምፃቸው በአሳዛኝ ዜማ ያለ እናት አድገህልኝ ድንገት ዛሬ ቀሙኝ። ምነው አቀደምከኝ ችኩሉ ካሁኑ ጀም ሲታጠፍ ለጋሱ አዛኙ ሲሉ ቢሰማቸው ሆኖ በቅርባቸው አይኑ ብቻ ሳይሆን ልቡን ባስለቀሰው። ወዲያውኑ ቆይተው ሀዘኑ ሲጠና መጣው ብለኝ እንጂ ከርታታው ይሉና ደግመው ዝም ይላሉ ይቆሳሰሙና እንዲህ ሙሾቹን እየደጋገሙ ያንን የጭንቅ ሌሊት ደቆሙ አደሩት። ቄሱም ተቀበለው። እሱም ለእኔ እንዳለው እዛው ተገትሮ ሌሊቱን አነቃው በቁጭት ተሰብሮ። በነገው ሜርሴደስ ወደ ማርሴል ሄዳ ረዳት አቃቤ ሕጉ ቪልፎርት እንዲረዳ በተጠየቀው ባለመሳካቱ ወደ ሽማግሌው ደርሳ በዕለቱ በሐዘን ምሬት ስቃይ እንቅልፍ ሆነ ምግብ ርቋቸው ብታይ ቤቷ ድረስ ወስዳ ለመንከባከቡ በተጠየቃቸው አሻፈረኝ ብለው ትካዜያቸው ገቡ። እየደጋገሙ ይህንን ቤት ትቼ የትም አልሄድም፣ ከርታታው አንድ ልጄ በዚህ ሁሉ ዓለም እጅግ ቢሳሳልኝ እንዳይን ብሌኑ ከእስር ቢፈታ ቀድሞ የሚመጣው ቤቱ በመሆኑ የትም አያሸኝም። እዚሁ ነኝ። ከቀን ወደ ቀንም ከሰው ብረት ሲወጡ ሞሮል ከሜርሴደስ በመሃል ቢመጡ በሩ ተቆልፎ እንደደነገጡ እኔ እንኳን ቤታቸው እንዳሉ በረዳም እርሳቸው ግን ፍጹም ድምፅን አላወጡ። አንድ ሜርሴደስን ቤታቸው ስትገባ እመኝ ልጄ ሞቷል ሲሉ ባዘን እንባ እኛ ለዓመታቱ እርሱን ስንጠብቅ የእርሱ ምድር ግን እኛን ነው የሚናፍቅ። አሁን ስለወደድኩት የእርጅና ዘመኔ ልጄ ቢልቀቅ የቅርብ በመሆኔ ይሉ ነበር። ምንም ደግ ቢሆን የሰው ልጅ በውልደት ለማየት አይሻም ለሐዘን የዳረጉት። ከሰው ሲገለሉ ወደ ቤት ሲመጡ የሚታዩን ሁሉ የታሸገ ይዘው የሚወጡ እንግዶች ሆኖ ብቻ ቀሩ ዕቃን ጠያቂዎች። ቤት ውስጥ የቀረውን ንብረት እየሸጡ መሆኑን ያወቁት በዕዳቸው ወራት ያላቸውን ሁሉ ሽጠው በኋላ ላይ ውዝፍ ብሎባቸው የሶስት ወር ቤት ኪራይ ሲረባበሹ ሳይ የዛኔ ነው ወቅቱ። የቤት ባለቤቱም ሊያስወጣቸው ብሎ የአንድ ሳምንት ጊዜን ሰጠ። ልቡ አዝኖ ለቀጣይ 3 ቀናት ወዲያ ወዲህ ሲሉ ይሰማኝም ነበር ድምፁ ካከፈለው። በአራተኛው ቀን ግን ድምፁ ሲጠፋብኝ ክፍላቸው ስጠቃ በሩ ተዘግቶብኝ አጮልቄ እንዳየሁ በቁልፉ ቀዳዳ ፊታቸው ገልጥጦ ገላቸውም ሳይጸዳ በወንበራቸው ላይ ዝለው ተቀምጠው እንዳየሁ ታውቄ ለሞረል ሜርሴደስ በፍጥነት አስልኬ ዶክተር ይዘው ወጥተው ቤት እንደደረሱ ፈጥነው እንዲፈወሱ ለጨጓራ ሕመም መድኃኒትን ሲያዙ ምግብን ቶሎ እንዳይወስዱበት ብሎ ከመያዘዙ በስስ ፈገግታቸው በእርሱ ሲያፌዙ ያየሁት መልካቸው ይኸው እስከ ዛሬ በዓይኔ ነው ያለው። የሚተርክረው ካዳሮስ ነው። ከዚያ በኋላማ በሩም ከብቶን ቀረ። የዶክተሩም ትዕዛዝ ምግብን ለማቆም ምክንያት ነበረ። በሚቀጥለው ቀን ስትመጣ ሜርሴደስ በመዳከማቸው ኃይላቸው እንዲታደስ ቤቴ እንሂድ ስትል ቢከላከሏትም ቀይ ሐር ቦርሳን ገንዘብ የሞላትን ከሜድጃው በላይ ባለው መደርደሪያ ሞረል ሲያስቀምጥ
ያረጋዊ ሆድ ግን በእህል ዘር ቢቆርጥ 9 ቀናት ያህል በትካዜ ጾመው እንደሰነበቱ ሕይወታቸው ሊያልፍ ሲደርሱ ሊሞቱ እያዩ ወደ ሰማይ ተንኮል በመሸረብ ላበቋቸው ሁሉንም እንደ ላይ ረግመው እንዳበቁ ሜርሲደስ እያሉ ኢድመንድን ካገኘሽ የአምላክ ሆኖ ቃሉ መርቄው መሞቴን ንገሪልኝ አሉ። ይህን እንደሰሙ ከተቀመጡበት ቄሱ እየዘለሉ ለጥቂት ደቂቃ ዞረው ከወለሉ አንገት እንደደፉ በሚጎረና ቃል እንዴት የሚሰቅቅ አጋጣሚ ኖሯል። በቁጣቸው ቄሱ ደግሞ እንደተከዙ ይበልጥ የሚሰቀው በፈጣሪ ሳይሆን በሰው መታዘዙ። ለው በቀጥታ ስለነዛም ሰዎች ንገረኛ ጌታ ዳብሳ አቅማማ ሊናገር ሲስማማ አሁን በቁጣቸው ግልብ አድርግልኝ። ተስማምተናል ቅድም ምንም ላደብቀኝ ልጅን ለትካዜ አባትን ለረሃብ ለሞት ያደረሱ ሳትቀናምድ አውራኝ ሰው ሊያገኝ የምሱ በቄሱም ትእዛዝ ካፍሮስ ተደናግሮ በቅናት ባረሩ 2 ከይሲዎች ተንኮል ተቀናብሮ ፈርናንድ ጁኒዮር ለራሱ መሻቱ ዳንግለርን በስራው በሹመት መቅናቱ እምቀኝነትስ ምን አደረጉበት እንዴት ዶለቱት በመንግስት ግልበታ ይካፈላል ብለው በአንድነት ወንጅለው እና እስከ 2 ክሱን ያረቀቀ የቱ ነው ወንጀሉን በእርሱ ያሳበቀ የቱስ ነው በእርግጥ የከፋ ኃጢአተኛ? ሁለቱም እንደሆነ ግልጽ ነበር ለኛ። አንዱ ጽሑፍ ሲጽፍ ሌላው ሊያደርስ ሲከንፍ። ከየት ቦታ ነበር ደብዳቤ የተጻፈው? ከሆቴል በረንዳው ከኢድመንድ ውል ማሰር ከአንድ ቀን በፊት። አዎ ካላሩስ ከኢድመንድ ውል ማሰር ከአንድ ቀን በፊት። አንተስ እዛው ነበርክ? እነሱ ካሉበት ቄሱ ነጠቀርከው አይል ሲወርቁ እንዴት አወቁ? ተረጋጋ መልሶ ሲጠይቅ ቄሱ ትረካውን ዝርዝሩን ቢያውቅ ከአክሮስ በመደነቅ ማንም ብለው ፈጥነው እንግዲያስ ይወልቅ የዚህን ዝርዝሩን በደንብ ለማወቅ ከቻልክ በስፍራው እንዳለ በደንብ ስለገመትኩ አዎ እዛው ነበርኩ። በታፈነ ድምፁ ከአክሮስ እንደቃተተ ታዲያ ያንን ተንኮል ሲተበትቡበት ሞተ ኑሯል አንተ ተባባሪ መስለስ ቀረ እንዳላየ ዞሮ ስለነበር በመጠጥና ላይ እርሳቸው ናቸው ተባባሪ መስለስ ቀረ እንዳላየ ዞሮ ስለነበር በመጠጥና ላይ በውል ባልረዳም ጠልቄ ዙሪያዬን በስካር መንፈስ የሚጠበቀውን ተቃውሞውን ሁሉ አሰምቻለሁኝ። ክፋት ሲዋዋሉ እነሱም በአንጻሩ የሚሰሩት ሁሉ ቀልድ እንደነበረ ይነግሩኝ ነበረ። በቀጣዩ ግን ቀልዱ ሻጥሮ ነው አገኘው አይደል ተንኮል ተጎንጉኖ እሳቸው ናቸው። ልጁን ሲያሳስሩም እያለ እዛው ቦታ ጸጥ አልካቸው አይደል ያለአንዳች ቅሬታ አይደል እኔም ያየሁትን ልናገር ሞከርኩኝ። ዳንግለር ነው እምቢ አለኝ። ዳንግለር ነበረ ደርሶ እምቢ አለኝ። ጉዳዩ ተጣርቶ ሆኖ ከተገኘ የሀገር ወንጀለኛ እሱን እንደደገፍን ያስመስልብናል ብለው አስፈሩኛ። ወቅቱ ፖለቲካው ከበፊቱ ከሮ አማራጭ አልነበር ዝም ከማለት አዎ ራስ ወዳድነቴን ባልክድም ሚዛኔ ጥፋተኛ ልባል ከቶንም እኔ እጅን አጣጥፎ የሆነውን ሁሉ በመመልከት ብቻ ተወስነ መዋሉ ምንድነው ንገረኝ? ምንድነው ንገረኝ? ይተውኝ እሱ እኮ ነው እኔን ዘወትር የሚቆጨኝ። በእድሜ ሁሉ እንደ ትልቅ ስህተት ቆጥረዋለሁኝ። ኑሮን እንኳን ስታመርቹ ባለቤቴ መንስኤው ይመስለኛል ለስንኩል ሕይወቴ። ትዝም ባለኝ ጊዜ ይብስ አይምጣ እንጂ የማግድ ነው የበላይ ትእዛዜ እላለሁ ጊዜ። ስለተናገርከው ድርጊቱን በመግለጥ ጥፋት ግን ማመንህ ምሕረት ነው የሚያሰጥክ ሲሉት በጸጸቱ ለተቃረገና ምን አለበት ይልመንዳውን በኖርና ይቅርታ ለቅሶኝ በተጎናጸፍኩኝ እጅን ንጽህና እሱ ያንተን ጥፋት እንዴት ያውቅልሃል? እሱ እንኳን ከአክሮስ እየዋለለ
የሞተ ሰው ሁሉን ያውቃል እንዴ አለ። ተካዙን ነፍሱ ሲሰፍን ጸጥታ ቄሱ ብድግ ብለው ካረፉበት ቦታ ደግሞ በሀሳባቸው እርኩ እየተከዙ መንጎራደድ ያዙ። እንደው እኔ የምልህ ብዙ ጊዜ ሞረድ እያልክ ታወራለህ። እስኪ አውራኝ ስለሱ ነገሩን አጢ ነው ሲጠይቁ ቄሱ የፋሩን ባለቤት የኤድመንድ አለቃ ስሙ የተጠራ አያውቁትም ለካ። በዚህ ግፍ በሞላ አሳዛኝ ታሪክ ውስጥ ድርሻው ምንድን ነበር እንደዚህ የሚያሮት? ለልጁ መፈታቱ ለተንሳይሻ ሳይታክት የጣረ የንጹህ ልቅና ደፋር ወገን ድርሻ። ይህ ታማኝ ሰው ሞረድ የእርሱን የስር ክስ በክስ ሊያስተባብል የናፖሊዮን መንግስትን መመለስ ተሳቦ ያለአንዳች ማስረጃ ተንኮል ተሸርቦ ንጹህ ግለሰብን ማሰርን ተቃውሞ በይፋ እንዲፈታ ተለሟምጧቸዋል። አጠገቡ ቆሞ ያለማንገራገር የእስረኛውን አባት ከማየት ባሻገር ወደ ቤቱም ወስዶ አስታሟቸውም ነበር። ከሞታቸው ቀድሞ በዋዜማው ቀን ገንዘብ የተሞላች ቀይ ሐር ቦርሳን በመደርደሪያው ላይ አስቦ እንዳኖረ አይቼው ነበር። ከዚሁ ገንዘብ ላይ ለዕዳና ለቀብሮች ተሸፍኖ የዳው ሽማግሌ ሕይወት ነፃ ሆኖ በሞራል ደግነት በእፎይታ ያረፉት መቼም እንዳይረሳ እስካሁን በጃለ። እንደውም ያቦርሳ ኤድመንድ በሕይወት መሆኑ ለሞራሉ ለታለ ራሱ ተብሎ ባልጨረሰ ነበር እድሜ ልኩን ከፍሎ። አሁንም በሕይወት አለ ይደግ ይሄ ጨዋ አውቃለሁ። አዎ አለ ሕይወት። እንግዲህ አስፈጣሪ ከፍሎታል የምሱ ሀብታምም ደስተኛም ሆኗል እንደነሱ። ደስተኛም ሀብታምም ሆኗል እንደኔ ካለው ሳቅ እያለ በምንጸቱ ቅኔ ሞራል ዳኝ እንዴ ቄሱም ገብቶት ያኔ ድህነት ባናቱ ከማንዣበብ ሌላ ክብሩም ተገፎበት ሊያልፍ ነው እንደጠላ። በማርሴል በንግድ ለ20 ዓመት ሙሉ ታፍሮና ተፈርቶ ከትብል ዝቅ ቢል የተከበረውን ስፍራ ይዞ ቆይቶ ስፍራ ይዞ ቀርቶ ያከተመ ይመስላል ዛሬ ላይ ያውላ። በ2 ዓመት ውስጥ 5 መርከቦችን ከማጣቱ ሌላ 3ቱ ድርጅቶች ቢዘጉበት ከስረው ብቸኛ እሱ ተስፋ አሁን ላይ ያለችው ያ ምስኪኑ ኤድመንድ በፊት የሰራባት ፋሮን ብቻ ነች እጅ ቀረችለት። ልክ በዚህ ሰዓት እያለን እዚህኛ ትመጣ ይሆናል ከህንድ ሸቀጥ ጭና። የሌሎቹ ጣም በእርሷ ከመጣ ሞራል አበቃለት ከመስመሩ ወጣ። ቤተሰቦች አሉት። አሁን በእርግጥ ባኮት በውበት ደግነት መላክን የሆነች ሚስቱ አሁንም አብራው ነች። ሴት ልጅም አድርሷል በቅርብ የምትዳር ግና የእጮኛዋ ወላጆች በማበር ኪሳራ የገባን ነጋዴ ልጅ ማግባት እክል እንዲያመጣ ተቃውሞ ቢነግሩት መግቢያ መውጫን አጣ። ማርሴል ላይ የሌለ አንድ የጦር መኮንን የሆነም ልጅ አለ። ብቻ ቢሆንማ እየተሰቃየ ሐዘኑ ድርብ አድርጎት በቆየ። ለክፉም በበቃ አእምሮውን ተወጣጥሮ ይህን ጊዜ ሚሄር እርሱ ተጨምሮ ከአንጀት ለማዘን ጣም የሚሰቅቅ ታሪክ ነው። ባክህ ያ ወንጀል ቆስቋሽ ነው ብለህ የነገርከኝ እንዳንግላም ነው ጠፋኝ። የት ደረሰ አልከኝ? ኤድመንድ ልክ ሲታሰር ማርሴል ወዲያው ለቆ እስፓኝ ባለባንክ ሲሰራ ገርቆ ጦርነት ሲከፍቱ ፈረንሳይ ከስፔን ለፈረንሳይ ጦር አንዳንድ ቁሳቁስን ያቀርብ ስለነበር ወዲያውኑ ሲከብር ባገኘው ገንዘብም ንግድ ነገር ከፍቶ እጥፍ ድርብ ትርፍን ብዛት ከፍቶ ቀድሞ የሰራበትን የባንክ ባለንብረት ከልጁ ተጋብቶ ስለሞተችበት አንዲት ባል የሞታት የወቅ ጠበቃ ልጅ ድጋሚ ያገባና ራሱን ሲያደረጅ ድሮም በንግድ ዓለም ሊበልጥ መሟሟቱ ራሱን ከሚሊዮነር ተርታ በማብቃቱ ለባሮን ማዕረግ በውቤት ህንፃ በ10 ፈረሶቹ በቅጥር ግቢዎቹ ከሳሎን ሳሎን በሚከራኮቱለት 10 እንስቶቹ በቤት አገልጋዮች ተከቦና ታፍሮ ለሚያይ ለሚሰማ ለሚያይ ለሚሰማ አጀብ ነው ዘንድሮ። ጊዜው የእርሱ ሆነና ሚሊዮን ገንዘብን ያጨቀ ያን ካዝና እርሱ ይቁጠርበት መክሊቱ ነውና ከዳር ሲደርግ ለሰማይ አንጋጦ ቄስ በውስጥ በተራው በርሷ ፍቶ ሲያደምጥ በተመስጦ ያስፈሩና እንዳልከኝ ሰው አሁን የት ነው ያለው?
ካሳ ማስገር በቀር ትምህርትን ያልነካ ድሃው ፈርናንድ እንኳ ለእኔ ቢሆን ግራ ምን ከምን ላውራ። የእርሱ መክበር ምክንያት ግራ ነው በእውነት። ድብቁን ሕይወትን ማንም አያውቀው። አንድ ሚስጥር ከእርሱ ሳይገኝ አይቀርም። ሀብት ስልጣን እንዲያገኝ የሚታይ ስራዎች የሉትም ያልከኝ ካርሎስ ምን ነበሩ በአገሩ የሚወሩ? የሉዊስ 18ኛ ንጉሣዊ ግዛት ለስልጣን ሊመጣ ጥቂት እንደቀሩት እንደተመለሰ ወደ ጦር ሰራዊት ወደ ግንባር ስፍራ በሚሄድ አንድ ብርጌድ በምድብ ሲሰራ ህዝብ ሀገሩን ሊክድ ጦሩን ጀነራል በማጀቡ ከርሞ ይኸውም ጀነራል ከጠላት ጋር ገጥሞ አንድ ምሽት ላይ ወተሩ ጦርነት ውጊያ ተፋፍሞ ጀነራል ሲከዳ ወደ እንግሊዝ ሀገር ፈርናንድ እንዲከተል ጠይቆትም ነበር። እርሱም ለቁም ሞቱ አብሮ በማኮብለል ሀገር በመክዳቱ ናፖሊዮን በስልጣን ቢገኝ በወቅቱ ያስገድለው ነበር። ይሄ አድራጎቱ አጋጣሚ ጊዜው በመድረሱ ንጉሱ ሉዊስ ዳግም ዙፋን ሲመለሱ ፈርናንድ በኩራት ልክ እንደ አርበኛ ወደ ሀገር ገባ ከመጣ ተረኛ። መቼም ጊዜ ጥሎ ሲለው ያነሳል። የናፖሊዮን ዘመን ካድ እንደቀላል በንጉስ አርበኛ በሻለቃ ሹመት ከስፔን ጦርነት በተከፈተ ወቅት ጦርን እንደያዘ ወደዚያው ሲያቀና ዳንግለር የወረቱን ንግድ ከፍቷልና አስራ ተቀምጦ ሩጫ እያለ ንግዱን አወያይቶት ስለተቀበለ የሁለቱም ገበያ ስለደራላቸው በስፔን ዙሪያ ከዳንግለርም ጋር የሚያስፈልገውን ጥሬ ዕቃን ለጦሩ እንደሚያቀርብ ሆነው በህቡ ሲሰሩ ከዘረፉት ገንዘብ ተካፍለው በጋራ ፈርናንድ ተመልሶ መልካም እንደሰራ ሀገረ ፈረንሳይ ከኮሎኔልነት ማዕረግም አልፎ የክብር ሜዳልን ሽልማት ለጥፎ ሞርሰፍ እንደራሴ ወዲያውኑ ሆኖ ይኸው ይኖራል ገኖ። አይድል ቄሱ በታሪኩ እያጉረመረሙ በሰሙት ቆዘሙ። ከስፓኝ ጋር ጦርነት ማብቃቱን ሲወራ በአውሮፓ የሰፈነው ሰላም የእርሱን ስራ ስጋት ላይ ቢጥለው ቢሰጋ ቢፈራ መልካም አጋጣሚ ሲመጣ ወደጁ ግሪክ በቱርክ ላይ ጦርነት መታወጁ ግሪክን መደገፍ ለሀገሩ መቆርቆር የዘመኑ ፋሽን ሆኖ ስለነበር እርሱም በመሆኑ በሁሉም ተሰሚ በፍራንስ ሰራዊት የያዘውን ማዕረግ ሳይለቅ በቋሚ ግሪክን ለመርዳት እንዲፈቀድለት ጠይቆሽ ሲሉት ኋላም ሲሳካለት የሞርሰፍ እንደራሴ በሚል ማዕረጉ መጠራት ጀምሮ ከፍ በመደረጉ የግሪኩ መስፍን ለአሊ ፓሻ ጦር በአማካሪነት እንዳገለገለ ይፋ ተወራለት። እርሱም እንደሚያውቁት ሲሞት አሊ ፓሻ ቀድሞን ለሞርሰፍ እንደ ወዳጅ ጉርሻ እጅግ ብዙ ገንዘብ በማውረስ ሸልሞ የአሁኑ ሞርሰፍ የኛ ፈርናንድ ደግሞ በፈረንሳይ ሀገር ሌተና ጀነራል ማዕረግ ተቀብሎ ይኸው እንደራሴ በፓሪስ ከተማ በሀብት ተንጎማሎ የተዋበ ግቢ ኑሮ ተመቻችቶ በተድላ ይገኛል በሁሉ ደርጅቶ። ቄሱም ለመናገር ሀብታ እንዳመነቱ እንደምንም ብለው አንድ ቃል ሰጡ። ሜርሲደስ ጠፍታለች የሚሉት እውነት ነው? አዎ እዛ እያለው ነበር የጠፋችው። ከሀገሯ ብትርቅም ማናችን ሳናውቅ የመጥፋቷ ፍሬ በጣም ነው የሚደንቅ። በሚቀጥለው ቀን ብርሃንን ለማብሰር እንደገባች ጀንበር እሷም እንደገና ኑሮ ተሳክቶላት ሕይወቷ ተቃና። ካድሮስ ይቀጥላል። ፈርጣና ሳቃቸው ፈንቅሎ አምልጦ ቄሱ ሲወራጩ ካድሮስ ተደናግጦ ፖሊስ ከሚገኙ ታላላቅ ወይዛዝርት አንዷ እርሷ ሆናለች። ሳቁ እየገባበት ኢድመንድን እንዳጣች ባዘን መንምና ያንን እንዳየዋት ነጠሏን ሆና አባቱን ለዛ ሲታመሙ እያየች እርሱ መፈታትን ቪልፎርትን ምን ያህል እንደተማጸነች ነግሬዎታለሁ ውለታዋን ሁሉ። ነገር ግን ባዘን ላይ ሌላ መታከሉ ሀገሩ ሲዘምት በጊዜው ያፈርናንድ ኢድመንድ ያደባውን የቅናቱን ወጥመድ ምንም ስለማታውቅ ፈርናንድን እንዳጋር ብትወድም አይደንቅ። እሱም እንደሄደ ለብቻዋ ሆና ስለ ኢድመንድና ፈርናንድ አንድም ዜና ሳይሰማ ቀርቶ 3 ወር አለፈና አጠገቧ ያለ
መላ ሰውነቱ እያለቀ የመጣ በመሞት ላይ ያለ ሽማግሌ ሆኖ እንደምን ትወጣ። ጊዜውም እየገፋ አንድ ቀን በምሽት የአፈርና አንድ በጥድፊያ የአምሳ አለቃን ማዕረግ ለብሶ ሲታይ ደንቋት ዋና ትካዜዋ ባይንም የእርሱ መጥፋት መመለሱ ብቻ ደስታ አጎናጽፏት የእርሷን የብቸኛ የእህትን መስተንግዶ ፈርናንድ እንደ ፍቅር አስልቶ በባዶ እኛ ወላጅ አባቱ በሕይወት እያሉ ማግባት እንደማትፈቅድ ጠንቅቀው ያወቀው ቀናተኛው ፈርናንድ የሰውየውን ሞት ሲናፍቅ ቆይቶ ድንገት ከቻለ መርዷቸውን ሰምቶ እርግጥ መጀመሪያ ፍቅርን መግለጥ ባይደፍር ቀስ በቀስ ግን ግልጽ ይነግራት ጀመር። እርሷም በአንድ ቀኗ ከሽማግሌው ሞት ሐዘን እንድትጽናና ለእርሶ መጣደፉት አይደለምና የኢድመንድን ፍጻሜ በአግባቡ እንዳውቀው 6 ወራቶችን ጠብቅኝ አለችው። እርሱም ለአንድ መንፈቅ በትዕግስት ሲጠብቅ ጊዜው ሲደርስለት ለሰርጉ ስርዓት አሁን በስፍራው እንደተጋጠመ በኢግልስ በኩል በክብር ተፈጸመ ሰርጋቸው። ይገርማል ቢሰሙ የመንገጣጣሙ ከኢድመንድ ሊጋቡ በተዘጋጁበት በቀደመው ማጥቢያ የሙሽራ ለውጡ ብቻ ነው ታዲያ። ይገርማል ከሰርጓ በኋላ እርሷ ብትመስል መንፈሷ ይረጋ ካድሮስ ያጓጓ በሞላ ልቦና ከዓመት ተኩል በፊት ከምታፈቅረው ጋር የጋብቻ ውሏን በደገሰችበት ሆቴል በመሆኑ በእጅጉ ተጎድታ ባንወድ በፈርናንድ እጅ ላይ ቀረች ራሷን ስታ። እርሱም ላዩን ቢመስልም ደስተኛ ቁርጡ ያለየለት ኢድመንድ በሆነ ቀን እንዲመጣ እንደተኛ በጥርጣሬ ውስጥ እንደተሰቀቀ ከሰርጉ በኋላ ፈጥኖ አገር ለቀቀ። የካታሎን መንደር ብዙ አደጋና ትዝታ እንዳቀፈ ጊዜው እየሮጠ ዕድሜም እያለፈ እንዳለተማሩ የቄሱ ድምፃቸው ድንገት እየጎላ ሜርሲደስ እንደማያት በኋላ ብለው እንደጠየቁት አሁን አባት እመቤት ሞርስፍን ከስፓኝ ጋር ጦርነት በነበረ ሰሞን ባሏ ከተማ ውስጥ ጥሏት እርሱ ሲሄድ አየዋት በአንድ መንገድ። ልጇን ስታስተምርም ነበር ትዝ የሚለኝ። ቄሱን ፈጠር ብለው ልጇን ነበር ያልከኝ? አልበርት የተባለ ልጅ እኮ ወልዳለች። እንዴት ሲል ልጇን ለማስተማር ቻለች? ኢድመንድ እንዳወራኝ ትምህርት ያልዘለቀች ነበር የመሰለኝ። ቄሱ በመደነቅ ይህን እርሱም አያውቅ። ቆንጆ እንኳን ብትሆን ምንም ያልተማረች የአንድ አሳስጋሪ ጃኔት አይደለች። ቄሱ ናቸው። ካድሮስ በግርምታው ያማ ቀረ ድሮ ቢሆንማ ኖሮ እርግጥ ሜርሲደስም እንደዚህ ባላነሰች ዘውድማ ቢደፋ በተዋቡትና ረቂቅ ጭንቅላቶች ንግሥትም በሆነች ጊዜዋ የሚቃና ስዕል፣ ሙዚቃና የቀለም ትምህርትን በአግባብ ብታጠና መልካም በሆነና ግና ነገሩ በእኔና በእርሱ ዘንድ ይቀና የምትማረው ግን ለመንፈሷ ብቻ እንደው ለህሊና በቀን ውሎዋ እውቀትን በመክተት ወደ ልቦናዋ ውስጧ የተቀበረ መርሳት ነው ዓላማዋ። የእንደራሴ ሚስት እንዲያ እንዳልሆነች የሞላ ጣብጣም ነች። ታዲያ ምኑን አጣች? ግን ምንድን ነው ይሄ? ግን ደስተኛ እንዳይደለች በግልጽ ነው የሚታየው። ምንድን ነው የምትለኝ? እንዴት ነው የምታውቀው? ወይ አባት ቀላል ነው። ጠማማ ዕድሜ ከምችለው በላይ በገፍ አንገላቱኝ። የጥንት ጓደኞቼ ይረዱኝ ይሆናል የሚል ሀሳብ ገብቶኝ ቅድሚያ ወደ ዳንገለር በቀጥታ እንደሄድኩኝ አንዴም ተቀብሎኝ ለማናገር እንኳ ፈቃዱንም ነስቶኝ በወረቱ ቢመካ የሞርስፍ እንደራሴ ግና በአንጻሩ 100 ፍራንክ ሰጠኝ አሽከው። እመቤት ሞርስፍም ከሰገነት ከፎቅ እኔ መሆኔን ስታውቅ ከግቢ እንደወጣሁ አንድ ቦርሳ እሽግ እግሬ ስር ሲወድቅ ፈጥኜ ወደ ላይ እንደተመለከትኩ እመቤት መሆኗን ወዲያውኑ አስተዋልኩ። ገንዘብ የሞላበት ቦርሳ እንደሰጠችኝ እርሷም ልብ አለችኝ። ቪልፎርትስ እስካሁን ምንም አልረዳሁም። እኔ አላውቀውም። ለምንም ጉዳይ እርሱ ዘንድ አልሄድም። የኢድመንድ እስራትስ የእሷና ድርሻ ምን እንደገጠመው በስተመጨረሻ ደርሶስ እስከ ዛሬ ምንም የለም ወይ?
እኔማው ቢኖር ይድመንድ ልክ ሲታሰር ከወይዘሮ ሬኒ ቪልፎርት ነው እንግዲህ ከወይዘሮ ሬኒ ገና እንደተጋባ ብዙም ሳይዘገይ ማርሴልን በመልቀቅ በአገረ ፈረንሳይ እንደነ ዳንግለር ሀብትን ማካበቱ እንደነ ሞርሰፍን ስልጣኑ ደርጅቶ ኑሮ መቃናቱ አማውቀው ይኸው እኔ ሆኜ እንዳና ጉስቆላ ዝቅላለሁ እንጂ የኑሮ አተላ አጥሮ ስራሱ ሲያማራል ሁሉ ቢሆን በእጁ ጊዜው ይርዘም እንጂ ንጹሐን ብድራትን እንደሚቀዳቸው አረጋግጣለሁ ብዬም አልነበር። እንግዲህ ቄሱ ናቸው። አረጋግጣለሁ ብዬም አልነበረ። እነሆ እውነታው ያንተም ይኸው ሰመረ። አልማዝ ከኪሳቸው በፊቱ እያወጡ እጃቸውን ዘርግተው እንደ ቀልድ ሲሰጡ ቄሱ እንደ ዘበት ፈድ ሽልማት ግን ተቀበሌን ሲሉት ካዳሮስ ጆሮውን ማመኑ ተስኖት ምን አሉ? እኔ ነው ለፍራት በርበትበት ለቅርብ ወዳጆቹ ይህን ልሰጥ ሳቀድ ለአንተ እንዲሆን ብወድ እነሆኝ ይኸው ስድድ አባትን አይመቸኝም እንዲህ አይነቱ ቀልድ ማን ነው የሚቀልድ? የልብ ወዳጁ ሰው አንተ በመሆን ሀሳቤማ ሞላ 50,000 ፍራንክ ነው ሄደህ ሽጣ ብላ ጀነትክን ነቅሎ እንደሚጥልልህ ተስፋ አደርጋለሁ። ተረከበኝ ይኸው። ነገር ግን በተራው ያ የተባረከ ሞራል ያልከኝ ሰው ለይድመንድ አባት ቤት በቃ መደርደሪያው አስቦ ያኖራት ያችን ቀይን ቦርሳን እንድትሰጥ ይሁን። አልማዙን ሲዳስስ ካድሮስ ክው ብሎ ወደኋላ እንዳለ ቄሱ እየሳቁ ወጋቸው ቀጠለ። ከኔ ጋር አለች አልነበረም ያልከኝ? በልቶሎ አምጣልኝ። ካድሮስ ይበልጥ ደንቆት ፈጥኖ እያመራ ይበልጥ ደንቆት ፈጥኖ እያመራ ከዋርካ እንጨት ጥርብ በቅርጽ የተሰራ በትልቅ ሰንዱቅ ላይ በዕድሜዋ ብዛት ቀለሟ የነጣ ከሐር የተሰራች ቀይ ቦርሳ መጣ። እንደሰጣቸውም አልማዙን በእጁ ይዞ በቅዠት ዓለሙ በባቱ በቆጡ ተጉዞ ብዙ ሲቀላምጥ ሲጠፋው እርጋታ ቄሱ እያጠኑ የሆቴል ቤቱን ጌታ ከጥቂት ቆይታ እየኮለኮሉ ብርቱን ፈረሳቸው ቁብ ብለውበት ሲከንፉ ላያርጓቸው ግራ የሚያጋባው ፍጥነት ብርታታቸው ለግላጋ ጎረምሳ ቢመስሉ እንጂ ጎበዝ የቤተ ክርስቲያን መሪ አይመስሉም። ቄስ ገበት በሞዘዙ አይኖቹ እሳቸውንና አልማዙን እያየ የነፍሷ ጋር ግለት አለ እንደቆየ ዙሪያን ሲማትርን ይበልጡን ገርጥታ ከጀርባው ጋር ሚስቱ የሰማሁት ሁሉ እርግጥ ነው በእውነቱ ብላ እንደጠየቀች እንቆቅልሽ ቢሆን ነገር ድርጊቱ ምን ይጠይቃል? እኔ ያንቺ በሚስቱ አይን ፊት ሊኩራራ እንደጣለ እስኪ እንደምጣለን ልቧ ጠረጠረ። በሚንቀጠቀጥ እጅ የያዘውን አልማዝ ወደ እርሷ ቢያስጠጋ ይኸው ነይ እዚህ ጋር። እመቤቷ አልማዙን ጥቂት አስታውላ አርቲፊሻል ቢሆንስ በሰለለ ቃሏ አታመጪው የለ አርቲፊሻል አለ። ተሸማቀቀው። አባትስ አይደሉም እንዴት አርቲፊሻል ለእኔ ይሰጣሉ? ሚስጥርን ለብላሽ ለማናዘዝ ነው። አጤ ነው በእርጋታ የሚስቱ መጠርጠር ጭንቅላቱን መታ። አያድርስ ማለቱ አሁን ነው። ይህን ጊዜ ራሷን እንደያዘ የነበር ሙዛዜ ተከዙ እንዳለ ጥቂት አስተውሎ ባርኔጣ ነሳና ዙሪያውን በማድረግ በደንብ ጠቅልሎ አሁኑ ለማጥራት ከወርቅ ቤት ልሄድ ቆበውን መንገድ ከተማ ወጥቼ ለደህና አንጥረኛ ዛሬን አሳይቼ በ2 ሰዓት ውስጥ እመለሳለሁ። ቤቱን ጠብቂልኝ። ያን ያላቅበት ብጦት የነበረ አልማዝ ሽምድምድ አድርጎት ወኔው ሲደበዝዝ የጎዳናውን መንገድ ጠርዘን እንደያዘ በሶምሶም አቅሙ ሩጫን ተያያዘ። ሚስቱ ደግሞ ቢሳካና ቢገኝ 50,000 ብዙ ነው። ሀብታምን ባያሰኝ እመቤት ካዳሮስ ባሏን ባይኗ ስትሸኝ